ሰላም ሰላም፣ ውድና የተከበራችሁ ለገብ ሚራት ቻናል ተከታታዮች ቤተሰቦቼ እንኳን ደስ አላችሁ። እልል በሉ እልል በሉ፣ እውነት እልል በሉ። እኔ ደስ ብሎኛልና ምንድን ነው አትሉኝም? መጀመሪያ ላይክ ሰብስክራይብ አድርጉ። ቤተሰብ የሆናችሁ ላይክ ሼር እያደረጋችሁ በኮመንት አብራችሁ እንድትቆዩ ጋብዘናችኋል ማለት ነው። እንዲሁም አዲሶቹ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። እንግዲህ ምንድን ነው ብላችሁ መቼም አትጠይቁኝም። ናሆም እያያችሁት ነው ከፊት ለፊታችሁና ምንድን ነው ብላችሁ እንደማትጠይቁኝ ባለሙሉ ተስፋ ነኝና ብዙዎቻችሁ ሰምታችሁት ይሆናል። ናሁ ሰናይ ምንድን ነው እናንተ ምንድን ነው የምንሰማው ነገር? እልል በሉ። እግዚአብሔርን ጀግናችን ዳግማዊ አጤ ቴዎድሮስ ነው። ማን ነው? እስኪ ጻፉልኝ በኮመንት ማለት ነው። ካተች ዳግማዊ አጤ ቴዎድሮስ አልሞተም አለ እየተባለ ነው። እና እኔ እውነት አላመንኩም። እንግዲህ እስከምናየው ድረስ እንደዋለሁላችሁ ብሎ እስከሚመጣ ድረስ በእውነት ነው የምላችሁ በደስታ ፍንድቅ እያልኩ ነው። እና እንኳን ደስ አላችሁ ቤተሰብ፣ እንኳን ደስ አላችሁ። እንዴ በቃ አለ መባሉ ብቻ ትልቅ ነገር ነው። እንዲህ አይነት ጀግና በህይወት አለ ሲባል ደስታ ብቻ ነው እንደ የሚሰማን፣ እውነት ከዛ በላይ ነውና በስመ አብ በጣም ነው ደስ ያለኝ እኔ ማለት ነው። እንኳን ደስ አላችሁ፣ እውነት ያድርገው። በእውነት አለሁ ብሎ ወጥቶ ደግሞ እውነት በተለይ ለዛች ምስኪን እናቱ ሬሳ ስጤ ብላ ያንን ያክል ስርቅርቅ የሚል ድምጽ ስታሰማ የዛኔ ሬሳ አንሰጥም እያሉ ብዙ ነገር ያሳለፈች እናቱን ማለት ነው። እውነቴን ነው የምላችሁ። በቃ ናሁ ሰናይ የኢትዮጵያ ጀግና ነው። ምክንያቱም በቃ ለኢትዮጵያ ጀግናዋ ነው። ለሁሉም ራዕይ ነው። በቃ ምንም የማይገድበው ጀግና ሳይፈራ ጎብለል እያለ ቤተ መንግስት ድረስ የገባ ጀግና ነው። እና ይሄን የመሰለ ጀግና በህይወት አለ ስትባሉ ምን እንደሚሰማችሁ ሁላችሁም ታውቁታላችሁ። እና እንኳን ደስ አላችሁ በእውነት ነው የምላችሁ። እኔ በጣም ደስ ብሎኛል። ኧረ በስመ አብ ዛሬ መቼም የማይመች ቦታ ላይ ሆኜ ነው እንጂ በላይ በነበር የምመጣላችሁ ማለት ነው። በላይ መጥቼ ነበር የማሳያችሁ ደስታዬን ምን አይነት እንደሆነ። ግን ጥሩ ቦታ አይደለሁም፣ ላይ በሚገባበት ቦታ አይደለሁም ያለሁት። እና ወይኔ በእናታችሁ እንደው በጣም ደስ ብሎኛል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ በእውነት። እዚህ ጋር ሌላ ነገር እንዳትሉ፣ ምክንያቱም ሌላ ነገር እንዳትሉ ሌላ ነገር ያልኩበት ምክንያት ምንድነው? ዘር ምናምን ብላችሁ እንዳትጽፉ። ምክንያቱም ጀግና ለሁሉም ጀግና ነው። ጀግንነቱን ደግሞ በተግባር አሳይቷል። ምክንያቱም ጀግና ስትወልዱ እንደዚህ ነው። ለምንም ሳይሳሳ ግን እኔ የዛን ያህንን በማድረጉ በጣም በቃ ሞቷል ብዬ በጣም እንትን ብዬ ነበረ። ለምን መሰላችሁ? ይቺ ምስኪን እናት አለች። ለእናት አንድ ነው እና እናት በአይኗ እንኳን በሙሉ አይና የማታየው ልጇን በእንደዚህ አይነት ደረጃ አጣሽው የለም ስትባል፣ ለዛውም ደግሞ እንግዲህ መሞትና አለመሞቱን እንኳን በስርዓት አይታ ሬሳውን እንኳን እርሟን የማታወጣበት ሁኔታ ላይ ስትሆን በጣም ነበር ያሳዘነችኝ እናቱ ማለት ነው። እና እንደዚህ እንኳን እሷ በቃ ህዝብ የሚሳሳለት ልጅ ነው። ጀግና ብዙ ቢወራበትም ብዙ ቢባልም ጀግና ነው። ጀግንነቱ የሚካድ ነገር አይደለምና ሁሉም እንደሱ ቢሆን ሁሉም በቃ ማለት በወሬና ዝም ብሎ በድንፋታ ወይም በቅራርቶ ብቻ ባይሆን ልክ እንደ ናሁ ሰናይ ቢሆን ብዙ ነገር ነበር እስካሁን ድረስና በጣም ደስ ብሎኛል። የሚገርማችሁ ነገር እንኳን ደስ አላችሁ ትላላችሁና እንኳን ደስ አላችሁ ውድ ቤተሰቦች ኢትዮጵያውያን ማለት ነው። ናሁዬ ካለ በህይወት ካለ በቅርቡ እንግዲህ አለሁ ብሎ እንደሚወጣልን፣ ምክንያቱም በህይወት አለ ሊለቀቅ ነው የሚል ዜና ነው እንግዲህ የሰማነው። ጭምጭምታ ነው፣ ሰምተን ነው አላየንም። ሰምተን ነው እንጂ አላየንም። እንዴ ምንድነው የሚባለው? ጠርጥሬ ነው እያወራሁ ያለሁት ነው የምትለው። ማን ነበር ስሙ? ጠርጥሬ ነው እኔም እያወራሁ ያለሁት በጥርጣሬ ነው። እና ያው አላየንም። እሱ ወጥቷለሁ እስከሚለን ድረስ ትክክለኛ በቃ ተምተን ብለንበት አለ ብለን የምናወራበት ላይ አይደለንም። ግን ሁሉም ሰው ያው ቪዲዮ እየሰራ ነው፣ ደስተኛ ሆኖ ቪዲዮ እየሰራ ነው። እና እኔም እዛ ላይ ሳይ ያው ደስታዬን ለመግለጽ ያክል ዛሬ በናሁ ሰናይ የመጣሁት ማለት ነው። ናሁዬ በህይወት ካለህ እውነት በህይወት ኑርልን፣ አሁንም ያኑርህ በህይወት ካለህ ማለት ነው። በቶሎ ደግሞ ወጥተህ ካለህበት ቦታ አለሁላችሁ ወገኖቼ። ለኔ ያለቀሳችሁ፣ ለኔ ያዘናችሁ እስካሁን ድረስም በቃ ፎቶውን አድርገው የሚሽከረከሩ እስካሁን ድረስ እግዚአብሔር ነው የምላችሁ። እስካሁን ድረስ እንግዲህ ስንት ወደ አመት አልተጣቀውም እንዴ ናሁ ሰናይ በቃ ተሰዋ ከተባለ ስንት ወር ሆነው
ማለት በዚህ ቦታ ላይ ያላችሁ ሁላችሁም ታውቁታላችሁ። ብቻ ወራቱንም ቀኑንም ራሳችሁ እንትን ብላችሁ ስለምታውቁት ብዙ ጊዜ ሆኗል። ግን እስካሁን ድረስ እስቲል እንኳን ፕሮፋይሉን አድርገው ናሁሰናይ ብለው ራሳቸውን ስማቸውን ሰይመው ብዙዎቹ የሚንቀሳቀሱት በሱ ስም አሉና ለነሱ ራሱ እግዚአብሔርን እኛ መቼም ተውት ሲያወሩ እናውራ ነው ካመኑም የለንበትም። እና ለማንኛውም እውነት በህይወት ካለ ለእናትህ እንኳን ኖርክላት ነው የምለው። ለእናቱ በተለይ ለዛች ምስኪን እናት ናት። የወለደ ያውቀዋልና ብዙ ነገር ብዙ መስዋዕት አይታችሁ አሳድጋችሁት እንዲህ በሙሉ አይን ለማየት የምሳሱት ልጃችሁ ምንም ታመመ እንደዚህ ያለ ይሄን ያክል ደረሰበት ሳይባል የሆነ ቦታ ሄዶ በቃ ያው በጀግንነትም ቢሆን እንደዚህ ተሰዋ ስትባል እናት ምን ያክል ቅስሟ እንደሚሰበር ወይ ምን ያክልም እንደምትጎዳ ማሰብ አያቅታችሁም ብዬ አስባለሁና በጣም ተጎድታ ነበረ። በሚዲያ ስታስተላልፍ ማንም ሊያስጠጋት ሬሳውን አሳዩኝ፣ ያለበትን አሳዩኝ፣ ሬሳውን ስጡን፣ ስንት ልመና ስንት ነገር ሲሆን አንሰጥም አናሳይም ተብላ ተንገላታ በቃ ብዙ ነገር ታግላችሁ አልሆንላችሁ ሲሉ ታቆማላችሁና ብዙ ነገር ሁና ያው እኛም የሚዲያ ጫጫታ ተንጫጫንና ከዛ በኋላ ያው መፍትሄ ሲጠፋ ሁላችንም ወደ ዝምታው መረጥንና ዝም አልን። በውስጣችን ባይጠፋም ማለት ነው። ግን ይሄ ቀን እንደሚመጣ ወይም ይሄ ቀን በቃ እንደዚህ አለ የሚባልበት ቀን እንደሚመጣ ብዙዎቹ ባለሙሉ ተስፋ ሆነው ነበር የሚጠብቁት ማለት ነው። ምክንያቱም ይሄ ሰውዬ ወይም ይሄ ወጣት ይሄ ልጅ ቢሞት ለምን ሬሳውን ለመስጠት አልፈለጉም? ምንስ ሊያደርግላቸው ሬሳን ይይዛሉ? እናት በዚህን ያክል እየለመነች ቤተሰብ መጥቶ እዛ ጋር እየተቆላመመ ያን ያክል እየለመነ ሬሳውን ላለመስጠት የወሰኑበት ወይም የፈለጉበት ምክንያቱ ምንድን ነው ብላችሁ ታስቡ። የሰው በህይወት እንዳለ እንዲሁም ደግሞ በተለያየ ሰዓት ሐኪም ቤት ፎቶ ወጥቶ ነበር አንድ ሰሞን የምታስታውሱ ከሆነ በህይወት አለ ተብሎ የዛን ሰዓት ማለት ነው በህይወት አለ ተብሎ ሲታይ ከዛ እዛው ውስጥ ያላችሁ እንደውም በሆነ ነገር በተለያየ ነገር ሌላ የሱ ደጋፊዎች ማለት ነው እሱ መሆኑን እንዲረጋገጥላቸው በገንዘብ ምናምን እንትን ብለው እንዲያሳዩዋቸው ፈልገው ነበር። ግን ሌላ ሰው ሆኖ የትግራይ ተወላጅ ሆኖ ተገኘ ተባለ ማለት ነው። በዛን ሰሞን እንደዛ አለ በህይወት ሕክምና ውስጥ እንደዚህ እየተባለ እየተለጣጠፈ መቼም ያው ብዙዎቻችሁ ታውቁታላችሁ ብዬ ነው አይታችሁታል ብዬ ነው ይሄን ነገር ማነሳላችሁና ያላያችሁት ደግሞ እንደዛ እየተባለ ነበር። ከዛ እሱ እንዳልሆነ ተረጋገጠ። በቃ ህዝቡ ተስፋ እየቆረጠ መጣ። እውነትም ሙቶ ነው። ከሞተስ ለምን ሬሳውን ላለመስጠት ፈለጉ? ምክንያቱም በህይወት ያለን ሰው እንጂ ሬሳን አቅፎ ምን ያደርግላችኋል? ሰው ከሞተ በኋላ በህይወት ካላችሁ እውነታውን ለማወቅ እንደዛ ያደረገበት ምክንያት በምንስ ተነሳስቶ ነው? ምንስ ነው? በቃ እውነታውን እንዲያውቅ ወይም ወደ እውነታው መንገድ እንዲመራ ድኖ ምስክርነትም እንዲሰጥ በምን ጉዳይም ይሄን ነገር ሊያደርግ እንደተገፋፋ ያን ነገር በሀቅና በእውነተኛ ነገር እንዲያወጣላቸው እነሱ እንትን ይላሉ አይደለም እንዴ? ይፈልጋሉና ለዛ ነው በቃ አልሞተም ወይም በቃ ቢሞትም ሬሳ አንሰጥም አናሳይም ብለው የደበቁበት ምክንያት ማለት ነው። እና አሁን ግን እንደዚህ የሚወጣው መረጃ ያው በቲክቶክ ነው። እኔ በነገራችን ላይ እንግዲህ በተለያየ በፌስቡክም ወይም በተለያየ ሶሻል ሚዲያ ምናልባት እንትን ሊል ይችላል። እኔ ግን በቲክቶክ ነው ይሄን ነገር የሰማሁት ማለት ነው። በህይወት እንዳለና በቅርብም ደግሞ እንደሚለቀቅ ነው የሰማሁት ካለበት ሁኔታ እንደውም ፎቶ ምናምን ደግሞ አጋርተዋል። እኔ እንጃ አሁን ያለበትን ሁኔታ ይሆን በበፊት የቀረጡት በረሃ ላይ ያለ ይሆን ብቻ ፎቶም እንደዚሁ ተለቋል ማለት ነው። ያው የኛ ሰው ትንሽ ሲያገኝ እየጨማመረም ስለሚያወራ ትክክለኛና ሞር እንግዲህ እርግጠኛ ሆኜ እኔ የማወራበት ምንም ምክንያት የለኝም። ምክንያቱም ያው አድናቂን እስከ እንደመሆን መጠን ወይም በቃ አላ አይደለ እሱን እንደመውደድ መጠንም በቃ ያለው ነገርን ትከታተላላችሁ፣ ስታዩ ደስታችሁን ተገልጣላችሁ። ያን የምትወዱት ወይም ያ ሰው ደግሞ ጀግናችን ነው ብላችሁ የምታስቡት ሰዎች የሆነ ነገር ደርሶበታል ተብሎ ተስፋ ከቆረጣችሁ በኋላ ከስንት ጊዜ በኋላ ደግሞ በህይወት አለ ስትባሉ በጣም ነው ደስ የሚላችሁና ደስ ብሎኛል። ኮንግራ አትሉም እንዴ እናንተ? ኮንግራ በሉ እና ውዶቼ፣ ማሮቼ፣ ፍቅሮቼ ሁሉ ነገሮች ስላለች ዋና ስሙ ሀቢባ ማለት ነው። ላይክ አርጉ፣ እስኪ ላይክ አርጉ ማሮቼ፣ ላይክ አርጉ፣ ሼር አድርጉ።
ላይክ አድርጉ። ዛሬ በላይ ባልመጣሁላችሁም እኔ ነግሬያችኋለሁ። ላይክ ባታረጉ በቀደም ያክል ሰው ካልገባ እንዳልናደድ። እኔ መቼም ሰው አቤቴ ሳይመጣ ሲቀር በጣም ነው የምናደደው እና መምጣት አለባችሁ ነግሬያችኋለሁ። ላይክ ደግሞ የመጣችሁ ላይክ አድርጉ፣ አትሰስቱ። እሺ ማሮቼ ላይክ አድርጉ። ምክንያቱም ላይክ ማድረግ አይከፈልበትም። ላይክ ላይክ አድርጉ እላችኋለሁኝ። እኔ ደስ ብሎኛል። እንኳን ደስ አላችሁ እናትየዋ፣ እንኳን ደስ አለሽ። ጀግናው ወንድማችን በህይወት አለ ስለተባለ እኔም በጣም ደስ ብሎኛል። እንኳን ደስ አለሽ ነው የምለው። እንኳን ደስ አለሽ። ያው ህዝብ ያወራል ያጨበጭባል፣ ባላየውም ባልሰማውም ዞሮ በመሰለኝ እየሄደ ያጨበጭባል። ግን እውነታው ደግሞ ከሱ ዘንድ ነው ያለው። እግዚአብሔር በህይወት ያኑረው። አሁንም በህይወት ኑሮ እናቱም ለመደሰት እኛም ደግሞ አድናቂዎቹም ለመደሰት ያብቃና አለሁ ብሎ መጥቶ ማለት ነው። ይሄንን ነው የምፈልገው። ሌላ ነገር ማለት አልፈልግም። ሌሎቻችሁም እንኳንም በህይወት ኖርክ፣ እንዲሁም ድምጽህን ለመስማት ያብቃን፣ እንኳን ኖርክልን እያላችሁ ኮመንት ላይ እንኳን ደስ አለሽ በሏት። ለእናቱም ማለት ነው። ጥሩ ምኞት ነው ይሄን ቢኖርም ባይኖርም ለማለት ነው። ግን አለ እየተባለ ነው። ግን ጥሩ ምኞት ነው። መጥፎ ነገር ይሄ ሙቷላችኋል፣ ሳይሞት ሙቷል፣ ሳይታመም ታሟል ብሎ ማቅረቡ እንጂ የሰው ልጅ በህይወት አለ ብለህ ብታቀርብ ያንን ሰውን ለማረጋጋት ወይም ሰው ያዘነን ሰው ለማጽናናት ሊሆን ይችላልና ይሄን ነው የምላችሁ። ስለዚህ ለዛች ምስኪን እናቷ እንኳንም ኖረላት፣ እንኳንም በህይወት ኖርክ፣ በህይወት እውነትም ሆነ ካለህ ማለት ነው። እኔ ግን በቃ አላመንኩም። ታውቃላችሁ ድምጹን እስከምሰማ ድረስ አለው ብሎ በሚዲያ መጥቶ እስከሚነግረን ድረስ እስካሁን ድረስ በሚዲያ ወይም በዚህ በቲክቶክ በሚጨባጨበው ጭብጨባ እስካሁን ድረስ ውስጤ ትክክለኛ ሆኖ እያመነበት አይደለም። ግን እግዚአብሔር ይመስገን እላችኋለሁማ እላችኋለሁማ እግዚአብሔር ይመስገን። እንኳን ደስ አላችሁ። ለማኑም እንኳን ደስ አላችሁ። ለማኑም እንኳን ደስ አላችሁ ነው። እንኳን ደስ አላችሁ። ጥሩ ተመኝ፣ ጥሩ እንድታገኝ ነውና ጥሩ እንመኝለት። ትክክለኛ ሆኖ ካለም ይወጣል። ምክንያቱም አለ ብዬ ነው እኔ የማስበው። እርግጠኛ ሆኜ ነው የማወራውና አለ ይኖራልም ብዬ ነው የማስበው። ባይኖር ኑሮ እንደዚህ ደግሞ ከስንት ጊዜ በኋላ አሁን ፎቶ ሊንሸራሸር ወይም የሆነ ፍንጭ ሳያገኝ የኢትዮጵያ ሕዝብ ታውቃላችሁ የሆነ ነገር ሳያገኝ ምንም ነገር በሰው ላይ ምንም ሊል አይችልም። የሆነ ነገር ሳይሆን የሆነ ጫፍ ካልያዘ ስለዛ ሰው ማውራት አይችልም ወይም አያወራም። ስለዚህ የሰሙት ነገር አለ ወይም የሚያውቁት ነገር አለ ብዬ ነው የማስበው ማሮቼ። ስለዚህ ትላላችሁ እንኳን ደስ አላችሁ። በድጋሚ እንኳን ደስ አላችሁ። ናሁዬ የኛ ጀግና እንኳን በህይወት ተረፍክልን። መጥተህ ደግሞ አለሁ በለን ለወዳጅ ዘመድህ፣ በተለይ ለእናትህ ያቺ እንግዲህ ብቸኛውን ያሳደገች እናትህ ስትስረቀረቅ እንደዛ ድምጿ እውነት በቃ ለምንም ያስተጋባል። እኛ በሚዲያ በሩቅ ሆነን ነው ካጠገቧ ሆኖ ለጓጎና ሆኖ ላይ ያሰው በጣም ነው በቃ ድምጿ ውስጥን የሚነካ የነበረና በሚዲያ እንደዛ ስርቅርቅ እያለች ስታስተላልፍ ምክንያቱም እናት ልጅሽ ሙቷል ተብሎ ልጇን ሬሳ ስትከለከል አስቡት እንግዲህ አታይም ተብላ ስትከለከል ሙቷል ተብሏል። ግን ሬሳውን ማየት አልቻለችም። ይሞት ይኖር ተስፋ ቆርጣ እንኳን በደንብ እንዳታለቅስ እውነትም ነው ብላ እንኳን አምና እንዳትቀበል ማየት አልቻለችም። እና በዛ ደረጃ አይድረስ ነው እውነት ከባድ ነውና ይሄንን ይመስላላችኋለሁ ውዶቼ ፍቅሮቼ። እኔ በቃ እንጃ አላቅም። እኔ ሶሻል ሚዲያ ላይ እንደዚህ ያለ ተብሎ ስሰማ በጣም ነው ደስ ያለኝ። ተደጋጋሚ ነው የተለያዩ ሰዎችን ነው እንግዲህ የሰማሁትና ሰምቼ ነው አላየሁም። አሁንም እንፈርዳለን ምንድነው ያሉት? እንፈርዳለን ምንድነው የሚባለው ደግሞ በሶሻል ሚዲያ አዲስ ዜማ መጥቶ ነበር እና አላየሁም። ግን ሰምቼ ነው የሰማነው ደግሞ እውነት እንዲሆን እንጸልያለን። እውነት እንዲሆን መጥቶ አለሁኝ። እውነት ነው፣ ትክክል ነው ወገኖቼ፣ ዘመዶቼ አለሁ፣ በህይወት ተርፌያለሁኝ። በቃ ለአድናቂዎቼ እንዲሁም በእኔ በቃ ሙቷል ብላችሁ በእኔ የተጎዳችሁ፣ ያዘናችሁ፣ የተከፋችሁ ሁሉ ከልብ አመሰግናለሁ። ግን እኔ በህይወት አለሁ፣ በህይወት ተርፌያለሁኝ፣ እግዚአብሔር እድሜ ጨምሮልኛል ብሎ መጥቶ እንግዲህ
መኖሩን እንደሚያበስረን ወይም መኖሩን እንደሚነግረን ባለሙሉ ተስፋ ነኝ እላችኋለሁኝ። አለው እንደሚል በቅርብ እውነትም ካለ እንደገና ደግሞ ከተፈታ ነው እሱም የሚሆነው። ፈጣሪ ድረስለት። ብዙዎቹ ወገኖቻችን ያው ታስረዋል። አሁን እኛም ድምጻችንን በሚዲያ መጮህ ትተናል። ምክንያቱም እነ ክርስቲያን ታደለ እስካሁን ድረስ በእስር ቤት እየተንገላቱ ነው ያሉት። የተለያዩ ወገኖቻችንን ቢፈቱልና ሆሰናይ ብቻም ሳይሆን ሆሰናይ ያው ሙቷል በሚለው ደምድመን ስለይዘነው ስለነበር ነው። አሁን እንደ አዲስ ደግሞ መረጃው ወጥቶ ህዝቡም እንደዚህ በቃ እንትን እያለ ያለውና እኔ ስቲል የወጣሁላ ነው የፌስታል ይዞ የሆነ ቦታ ሆኖ ምናምን አይቻለሁኝ። የድሮ ፎቶን ይሆን ያሁን ይሆን እያጋሩ ያሉት ብቻ እርግጠኛ ባልሆንም እንደዚህ አይነት ነገር ሲጋራ አይቻለሁኝና እውነትም ትክክለኛ ሆኖ ወጥቶ ነው ካነበረበት ቦታ ታክሞ ድኖ ወይም እዛው ሆኖ ነው የሚለውንም እርግጠኛ አይደለሁም። ምክንያቱም ሰው ያው ጫፉን ይዞ ስለሚያወራ እኔም ጫፉን ይዤ ነው እያወራሁ ያለሁት። እናንተ እውነታውን ነው። እኔ እዛ እዚህ ለጣጥፌ ወይም አለች ብዬ ማውራት አልፈልግም እና ያሉትን እዛ ጋር ያየሁትን ነው መጥቼ ለእናንተም የነገርኳችሁ። እውነት ያርገው ብላችሁ ጸልዩ ማለት ነው። እውነት ያርገው ወንድማችን እንኳንም ኖረልን ደግሞ ወጥቶ እሱን የመሰለ ተክቶ ምናምን ኑሮ በቃ አይደል ሀገሩንም ሰው በህይወት ስትኖር ነው ስለ ሀገርህ ታግለህም የሆነ ነገርም ላይ ደርሶ የምታየውና በህይወት ካለለህ ምንም ያን የደከምክለት የታገልክለት የሞትክለት ህዝብህም ስላንተ ምንም ነገር ምናልባትም ላያስታውስህም ይችላል እኮ። ግን በህይወት ስትኖር ያ የደከምክለት ድካም ደግሞ ፍሬ አፍርቶ ታየው ይሆናል ወደፊት ማለት ነውና ያ ራስክን የሰዋህለት ራስክን የሰጠህለት ነገር ወደፊት ፍሬ አፍርቶ ስታይ በጣም ደስተኛ ስለምትሆን በህይወት ኖርልን። ምክንያቱም እስከዛሬ ለህዝቡ ብለው ስንት ነገር የሆኑትን አጥተናቸው ዛሬ ስማቸውን ብቻ ይዘን ነው የምናጨበጭብ ያለው ነውና በነበሩበት ሰዓት ግን ካጎናቸው ያልሆነ ብዙዎቹ ናቸው። ከሄዱ በኋላ ከሌብ እያልን ፎቶ እያንጠለጠሉ የሱን ፎቶ እያስለጣጠፉ ምናምን ቲሸርት ላይ ምናምን መልበሱ ምንም አይነት ትርጉም የለውም። ምንም አይነት ነገር የለውም። ሳሉ ነውና ካለ አሁንም ስለ ሀገሩም ሆነ ስለ ወገኑ ብዙ ነገሩን ያያል ይሰማል ነውና ስለተከታተላችሁን ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሜላት ነበርኩ አብሬያችሁ ቆየሁት። ባይ ባይ።